ሰላም ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 22 10ኛው ወር 2018 ዓመተ ምህረት ነው። ይህ ቪዲዮ የደረሳችሁ በሙሉ ሼር፣ ፖስት፣ ላይክ በማድረግ ተባበሩኝ። እስኪ ይህን ቪዲዮ ላሳያችሁና ምን እየሰሩ እንደሆነ በዝርዝር ኋላ ነግራችኋለሁ። በደንብ ተከታተሉት። ሼር አድርጉት፣ ሁሉም ጋር እንዲደርስ የአማራ በደል ሁሉም እንዲያውቀው ሼር አድርጉት። አንድ ሰው ቢያንስ ለ10 ለ5 ሰው ለ15 ሰው ሼር አድርጉት። ወደ ቪዲዮ እንቅልፌን ሰጥቼሽ ህልሜን ለክብርሽ በሰጠው ደሜን ሳያውቁ ሲያረክሱት ስሜን ዝምታሽ ሰበረው ቅስሜን። እንቅልፌን ሰጥቼሽ ህልሜን ለክብርሽ በሰጠው ደሜን ሳያውቁኝ ሲያረክሱት ስሜን ዝምታሽ ሰበረው ቅስሜን። እንግዲህ ይሄ የፖሊስ የፌደራል ፖሊስ ሚሊተሪ የለበሰው በአጠቃላይ እነኚህ ሆዳም አጥባይ ልብስ ሚኒሻዎች ምስራቅ ጎጃም ስናን ወረዳ ህዝብን እያስቸገሩ ያሉ አጥባይ ልብስ ሚኒሾች ናቸው በሙሉ አጠቃላይ ማለት ነው። እንግዲህ ከነዚህ ውስጥ አንደኛው የፌደራል ፖሊስ ሚሊተሪ የለበሰው ልጅ እንዳላማው ነግሬው ወይም እንዳላማው አስራቴ ይባላል። በዚሁ በስናን ወረዳ ተወልዶ ያደገ ልጅ ነው። ካሁን በፊት ብዙ ችግር የፈጠረ ልጅ ነው። ቀደም ባለው ቪዲዮ ነግራችኋለሁኝ። ነገር ግን አንድ አስፈላጊ ነገር ነው ዛሬ የምነግራችሁ። በዚሁ በስናን ወረዳ አንድ የቄስ ሚስት የሆነች ከአባዛጅ እህል ለማስፈጨት ወደ ስናን ሮገቢያ ዋና ከተማዋ ማለት ነው ፈረሷን ጭና እሷም ተሸክማ ወደ ወፍጮ ቤት ትመጣለች። ታዲያ ወፍጮ ቤት እንደመጣች ወይዘሮ አበቡ የምትባል ዘመዷ ቤት ትገባለች። በወቅቱ ወይዘሮ አበቡ በቤቷ ስላልነበረች ያው ዘመዷ የቅርብ ዘመዷ ስለሆነች የተሸከመችውን ሸክም እሷ ቤት ለማውረድ ስትገባ ይሄ እንዳላማው ነግሬው ወይም እንዳላማው አስሬ የተባለው የአጥባይ ልብስ ሚኒሻ አባል የሆነው ባዶ ከሰው ውጭ መሆኗን ወይም ባዶ ቤት መግባቷን ሲያይ ተከትሎ ይገባትና ይደፍራታል። መቼ? በ17/10/2018 ማለት ነው። ሰኔ 17 2018 ማለት ነው። እንደ ስጋት ጤናው አድርጎ በመሳሪያው አንገራግሮ ነው የደፈራት። ሴትዮዋ እንዳልኳችሁ የቄስ ሚስት ናት፣ የተከበረች የቄስ ሚስት ናት እና በመሳሪያው አንገራግሮ ያው ቤት ውስጥ ተከትሏት ሲገባ መጮህ አልፈለገችም። ህይወቷን ስለፈራቸው ደፍሯት ይወጣና እሷ ቀጥታ ሄዳ ትከሳለች። በአሁኑ ሰዓት የሮገቢያ ስናን ወረዳ 2 ቀበሌዎች አሉ ኮማንድ ፖስቱ የሚያስተዳድራቸው 01 እና 02 ቀበሌ ማለት ነው። እሷ የተደፈረችው እዚያው 02 ቀበሌ በሩ ፊት ለፊት ነው። ከዛ ኮማንድ ፖስቱ ላይ ስዳ ስትከስ ልጁ በቁጥጥር ስር ይውላል። በቁጥጥር ስር አውለው ሴትየዋ ያው ቄስ ሚስት ናት እንዳልኳችሁ ሂዳ ስትመረመር ኤችአይቪ በደሟ ተገኘ። ስናን ወረዳ ያለ ሚኒሻ ተግባሩ ይሄ ነው። አዎ እቺ ሴትዮ የተከበረ ሴትዮ የቄስ ሚስት ለዛውም የቄስ ሚስት ከዛ ውጭ ደግሞ ኤችአይቪ በደሟ ውስጥ ተገኘ። በግድ ተገዳ በሰላም አስከባሪ ተብሎ የሚጠራው አጥባይ ልብስ ሚኒሻ ካሁን በፊት የማህበረሰቡን ልብስ ፋኖ ይሄንን ልፎጣ ለብሶ እየመጣ ነው የፈጀን ወይም የገደለን እያሉ የማህበረሰቡን ልብስ እየገፈፉ ሲያቃጥሉ ቆዩ። አትክልቱን ባህር ዛፉን ማለት ነው በጣም በዚህ በወረዳዋ ዙሪያ ያለውን አትክልት ጭፍጭፍ አድርገው ማህበረሰቡን ጎርተዋል። ሴቶች ተደፍረዋል ለ4 ለ5። የዛሬው ግን እጅግ በጣም የሚዘገን ነው። እቺ ንጹህ ሴት ካለ ፍላጎቷ በመሳሪያ ተንገራግራ በስናን ወረዳ ሚኒሻ አጥባይ ልብስ ሚኒሻ በሚኒሻ እንዳላማው ነግሬው ወይም እንዳላማው አስራቴ በሚባለው ልጅ ተደፍራ
ስትመረመር የኤችአይቪ ቫይረስ በደሟ ተገኘ እላችኋለሁ። እንግዲህ አማራ ሆነህ ባንዳን የምትደግፍ ይሄን ሁሉ ተሸክመን አማራን ሆነህ ብልጽግናን የምትደግፍ ይሄን ሁሉ ጉድ ለማስፋፋት ነው። ልጁ በቪዲዮ አሳይቻችኋለሁ። ቪዲዮ ላይ የፖሊስ ሚኒተሪ ለብሶ የሚቀርጸው ልጅ ማለት ነው። አጠቃላይ አብሮት ያለ ሚኒሻ ነው። አጥባይ ለብስ ሚኒሻና ፖሊስ ነው አብሮ ያለ ቪዲዮ ላይ ያለው። የደፈረው ልጅ ግን የፌዴራል ፖሊስ ሚኒተሪ የለበሰው ልጅ እንዳላማው ነግሬው ወይም እንዳላማው አስሬ በመባል የሚታወቅ እጅግ በጣም ጸረ አማራ የሆነ ሚኒሻ የሚባል ኮተት፣ ሚኒሻ የሚባል ድውያን፣ ሚኒሻ የሚባል አጥባይ ለብስ፣ ሚኒሻ የሚባል ሆዳም፣ ሚኒሻ የሚባል ደፋሪ፣ እናት አባቱን የሚያስደፍር፣ እናት አባቱን የሚያሳርድ ሚኒሻ። ይህንን ቪዲዮ ሙላችሁ ሼር፣ ሪፖስት፣ ላይክ እና ኮፕሊንግ በማድረግ ተባበሩኝ። ሙላችሁም ፎሎ አድርጉት። የዓለም ህዝብ ይስማው። እንግዲህ እቺ ሴትዮ በአገዛዙ ሚኒሻ የተደፈረች የቄስ ሚስት ስትመረመር ኤችአይቪ ቫይረስ በደሟ ውስጥ ተገኘ ማለት ነው። በጥይት የሚያልቀው ወገናችን አንሶ እንደዚህ አይነት በግድ እየተደፈሩ ስንት እህቶቻችን ናቸው እንግዲህ በእንደዚህ አይነት ነገር አጓጉል ሆኖ የቀሩ የሚለውን በደንብ አጢኑት። ይህች ሴትዮ ስለወጣች ነው እንጂ ማት ጉድ እየተፈጸመ ነው ስናን ወረዳ ላይ። አመሰግናለሁ። ሰሞኑን የቴዎድሮስ እዝ ደጋዳሞት ፈረስ ቤት አካባቢ ያገዛዙ ወንበር አስጠባቂ ወታደሮችና ኮሎኔሎች እጅግ በርከት ያሉ ወደ 4 የሚደርሱ ኮሎኔሎች እና ከ5 በላይ የሚደርሱ ደግሞ መስመራዊ መኮንኖች በርካታ ተዋጊ ወታደሮች እና በርከት ያለ ተተኳሽና መሳሪያ በፋኖች ገብቷል። ነገር ግን ከኮሎኔል አበራ ስልክ ላይ የተገኘው ማስረጃ ነው ዛሬ የምነግራቸው። እንግዲህ ይሄ ሰውዬ ደሞዙ ከፍ ቢል 30 ሺህ ብር ዝቅ ካለ ደግሞ እስከ 20 ሺህ ብር እንደሚበላ ነው የሚገመተው። ነገር ግን ኮሎኔሉ በስልኩ ላይ እጅግ በጣም በርከት ያሉ ሚሊዮኖችን እየተለላከ ተገኝቷል ሚሴጁ። እንግዲህ ምን እያደረገ ነው ካላችሁ ያው መከረኛው የአማራ ህዝብና መከረኛው ሹፌር በየኬላው እየቆመ የሚቆረጠው ብር ነው ማለት ነው። ስለዚህ ሰውየው በአጭሩ ሚሊዮኔር ሆኗል ማለት ይቻላል። ያው ሞት ቀደመው እንጂ። ከዛ ውጭ ደግሞ የዚህ ኮሎኔል ሚስት ድሬዳዋ እንደምትገኝ እንግዲህ ኢንፎርሜሽን ደርሶናል። ነገር ግን ስልኩ ላይ ያለውን በማህበራዊ ሚዲያ ስታየው እኔ አዘን አልቀመጥም፣ ልቅሶ የሚባል እኔ ጋር ማንም ሰው እንዳይመጣ ፍትህን ከፋኖ አግኝቻለሁ ብላ የተቀመጠውን አዘንተኛ ጥላ ተነሳች፣ ዳሷንም አፈረሰች ይሉናል። አይገርምም? መጨረሻው ህዝብ የካደ እንደዚህ ነው። ቤተሰቡ ሁሉ ይክደዋል። ከህዝብ ጎን ያልቆመ ነገ ከሚሄድ መንግስት ጋር ወግኖ ህዝብን የሚያሰቃይና ማህበረሰብን የሚዘርፍ ዘራፊ መጨረሻው እንደዚህ ሳያምር ውንቅ ጠንቅጡ ወጦ ስሙ እንደዚህ በምድር ላይ ተገማምቶ ይቀመጣል ማለት ነው። እንግዲህ ቀደም ብዬ እንደገለጽኩላችሁ የሰውዬ ደሞዙ ከ20 እስከ 30 ሺህ ብር ይገመታል የተባለው። ነገር ግን ሚሴጁ ላይ የተገኘው ብር እጅግ በጣም አላሙዲን የሚለላኩበት ብር ሆኖ ተገኘ ነው የሚባለው። ከዛ ውጭ ደግሞ ባለቤቱ ከዚህ ሸርሙጣ ጋር ለዚህ ሸርሙጣ እኔ አልዘን አልቀመጥም ፍትህን ከፋኖች አግኝቻለሁ ብላ የተቀመጠችበትን ወንበር ወይም የተሰራው እንዳሳ አፍርሳ በሰላማዊ መንገድ ቁጭ ብላለች ይሉናል። ሆዳም ስትኮን እንደዚህ ማንም ያጥላልሃል ማለት ነው። ማንም ያጥላልሃል። ይሄ ደፋሪ ማለት ነው። ተመልከቱ እስኪ ቪዲዮን። እንግዲህ ይሄ ግለሰብ በማረጉ ኮሎኔል ነው። ከሱ በላይ ያሉት ኤታማዦር ሹሞችና ሌሎችም ጀነራሎች እንግዲህ ምን ያክል አካውንታቸው ቢፈተሽ ስንት ጉድ እንደሚገኝ በደንብ መገመት ይቻላል ማለት ነው። እና የብርሃኑ ጁላ ከረፈፍ ወታደር በየኬላው ገመድ ወጥሮ የማህበረሰቡን ህዝብ የሚዘርፍ በስመ መከላከያ የተቋቋመው ዘራፊ የጀነራሎች ታዛዥ ነው 100% ማለት ነው። አንድ እንቆሮ አንድ የወልቃይት የኮሎኔል ደመቀ ፈረስ አለ። አንተ እንቆሮ አረመቻ አባለት ነቃ ነው እንደው አንተን የሚመክር ዘመድ ጠፋ እንዴ? አንተ ጽንባታም የጠነባህ የሸተትክ ግማታም አማራ በድሮን እየተጨፈጨፈ እኮ ከብልጽግና ጋር የምትሰራ ደንቆሮ እኮ ነህ አንተ እንዴ። ቅድሚያ መያዝ ያለበት አዲስ አበባ ነው ራያ። እንዲሁ አሁን አንተ ባልከውስ ብንሄድ ራሱ
ራያን እቺ እነ መሬታውት እንበል። ስለዚህ መጀመሪያ ዳር ድንበርክን ለማስከበር ስርዓቱን ነው ማውረድ ያለብህ ወይስ መንደር ተወሽቀ እንዳንተ መንደር ለመንደር ስትዋጋ መኖር ነው ያለብህ? አንዴን ቆሮ ከካም ጥንባታም የጠነባህ አትንፍጣም ዲቃላ አፈር ብላ አፈር ያብላህ። ደግሞ ስትናገር አታፍርም። አእምሮህ ምን አይነት አእምሮ ነው ያለህ አንተ? የእንግዲህ ልጅ አንጭንጋፍ ዘረዲ ቃላ በአሁን ቤት በቃ አንተ ተከዚን መጠበቅ በቃ ስርዓቱን ማስወረድ ነው። አንተ ወራ አዳልም ያልክ ደንቆሮ አፈር ብላ አንተ የቂጥኛም ልጅ ደም ያብላህ። ብታውቀውና ቢገባህ ስርዓቱን አስወረድህ ሀገሪቱን ተቆጣጠርክ ማለት የአማራን ዳር ድንበር አስከበርክ ማለት ነው። አንተ ጅላንፎ በነጌታቸው ረዳ እየተመራ አሁን አንተ ስትወጣ ስትናገር አታፍርም? አንድ እንቆሮ አንተ የእንግዲህ የብልት ቸርቻሪ ልጅ ስሙትማ ያንን ዲቃላ የአማራው ዋርካ ገባ አዲስ አበባ እያለ እየፈከረ ነው። እንግዲህ ወንድማችን ቀሚሱን አገልድሞ የትኛው ዋርካችን ነው ብላችሁ ስጠይቁልን በእግዚአብሔር ስም ራያ አላማጣ ለጁን ታስረኮ ስታል ውሃ ድረስ እሰጣለሁ ብሎ የሚፈከረው ነው ዋርካ የምትለው። ዋርካ ይጥፋና ዋርካው አማራ አማራ ዋርካው አማራ አማራ ዋርካው አማራ አማራ ዋርካው አማራ ዋርካው አማራ እንዲ አዲስ አበባ ሰላም ግባ ሰላም ግባ ሰላም ግባ ሰላም ግባ ዋርካው አማራ ዋርካው አማራ እንዲ ያባለው ቆጣ እግዚአብሔር ያሳያችሁ። እንኳን ለአማራ ዋርካ ሊሆን ይቅርና ለራሱ ምንም የማይሆን ለራሱ የማይጠቅም ግለሰብ ነው። ምክንያቱም የራሱ መንደሩና ሰፈሩ አሳልፎ ለጠላት የሚሰጥ ግለሰብ የግል ጥቅመኛ ይሄ ለአማራ ዋርካ ነው ብለህ ስትጠራ ትንሽ አይሰቀጥህም? የግዳውንስ ወንድሜ ሱሬት አጠቅና አካባቢህና ማንነትህን አስከብር። የዚያች የሸርሙጣ ልጅ ማለት እንደዚህ አይነቱ ነው። የጥንብ ሸርሙጣ የብልት ቸርቻሪ የዲቃላ ልጅ እናቱን ጠርቶ አባቱን የማይደግም ዲቃላ ማለት እንደዚህ አይነቱ ነው። መንደርክን አላስረክብ አንተ መንደርተኛ ለሚያልክ እከካም ድወያን ለማኝ የጥንብ ለማይ ልጅ አፈር ያብላህ አፈር ብላ አንድ እንቆሮ አማራ እስካሁን ድረስ እየተበጠበጠ ያለው እኮ አማራ እስካሁን ድረስ እየተዋከበ እየተረሸነ ያለው እኮ ስልጣን ባለመያዙ ምክንያት ነው። አንድ እንቆሮ አንተ ሰልስ ስለሸጥክ በቃ አካባቢህን አስከብራል ማለት አይደል? አንሽንታም ማለት ነው። ኮሎኔል ደመቀ እኮ ጌታቸው ረዳን ወስዶ ወልቃይት የትግራይ ነው ብሎ ሲናገር እኮ ዝም ብሎ ያዳመጠ ዲቃላ እኮ ነው ኮሎኔል ደመቀ። አንተ ከካም ልጅ አንጥምባታም ማለት ነው። ጌታቸው ረዳ ወልቃይት ድረስ ሂዶ ከኮሎኔል ደመቀ ጎን በአንድ ወንበር ተቀምጦ ወልቃይት መቼም ቢሆን የራያ የትግራይ ነው ብሎ ሲናገር እኮ ዝም ብለ የሰደርክ እኮ ዲቃላ ነው። አንተ አታፍርም ስትናገረው? አንሽንታም እነ ዋርካው እኮ ለአማራ ለመላው አማራ እኮ ነው የሚታገሉ። እንዳንተ ለአንድ ለወልቃይት ብቻ የሚታገል ሰው አይደለም። አንድ እንቁሩ ለሰሊጥ ብቻ የሚታገል እኮ አይደለም። መሪ ወዳጅ አለማፈር ደግሞ አንተ ጅንፏፍ አንተ ኩምቢያፍ ዘረጥም ባሁን አንተ አማራ ምን ነው አንተ አማራ የሚሸትሽ? የአማራን ህዝብ እኮ በአራቱም አቅጣጫ ብልጽግና የሚባል ፓርቲ ነው በድሮን ሲጨፈጨፈው የሚል አንድ እንቁሩ አዲስ አበባ 4 ኪሎን ያስክ ማለት የፈለከውን ውሳኔ መወሰን ትችላለህ በህጉ መሰረት ማለት ነው። ወልቃይትና ራያን አንድ ቀን ሳይደር ታስመልሰዋል። አንድ እንቁሩ የን እንኳን ተሳብ መስራት ያቃተህ ብልሹ የሸተትክ ነዳለ አፈር ብላ አፈር ያበላህ። እናት አንተን ሲወልዱል ተባለ ወንድ ወለድኩ ብለው ሴት ፊናፊንትና አንተ ፊናፊንታ ደም ያብላህ።